ሰላም እንደናችሁ የሲምፕል ፋይናንስ ቤተሰቦች ዛሬም ተመልሰን መጥተናል። ዛሬ ደግሞ ለየት ያለ ለሲኦሲ ኤግዛም ተፈታኞች አብዛኞቻችሁ ስትጠይቁኝ በነበረው መሰረት የሆሊስቲክ ኤግዛም ፕሪፓሬሽን የሚሆን ማቴሪያል አዘጋጅቼላችሁ መጥቻለሁ። መምህር ምንቴ ነኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ከኛ ጋር ፋይናንስን ሲምፕሊ መማር ትችላላችሁ። ስፔሻሊ ደግሞ የሲኦሲ ተማሪዎች ከሆናችሁ በሌቭል ተማሪ ከሆናችሁ ለሆሊስቲክ ኤግዛም ፕሪፔር የሚያደርጋችሁን ጥያቄዎች with explanation plus ደግሞ their answer በደንብ እንነጋገራለን። ለጓደኞቻችሁም ቢሆን ሼር እያደረጋችሁ ሲምፕሊ ከኛ ጋር አብረን ለሲኦሲ ኤግዛም ሬዲ መሆን እንችላለን ማለት እችላለሁ። let's get start. The first question says that a profit-making business operating as a separate legal entity in which ownership divided into a share of stock is known as A. Proprietorship, B. Service business, C. Partnership, and then D. Corporation. በዚህ ላይ ማየት ያለባችሁ ቢዝነስ ፎርም ስናደርግ በተለያዩ ሜንሶች ፎርም ማድረግ እንችላለን። የመጀመሪያው ፎርም የምናደርግበት means proprietorship ነው። proprietorship ማለት ምን ማለት ነው? a single owner ቢዝነሱን ኦፕሬት ሲያደርግ ወይም ደግሞ አንድ የድርጅት ባለቤት ቢዝነሱን ራን ሲያደርግ እሱ ምን እንለዋለን? proprietorship እንለዋለን። እንደን ሁለተኛው ደግሞ ምንድነው? ቢ ላይ የምናየው ሰርቪስ ቢዝነስ ዋናው ምንድነው? ሰርቪስ በመስጠት ፕሮፊት ማግኘት ነው። and then partnership ላይ ስትመጡ ደግሞ ሁለትና ከዛ በላይ የሆኑ ግለሰቦች ቢዝነስ ፎርም አድርገው ያገኙትን ትርፍ ከሆነ ለውስም ከሆነ አብረው የሚካፈሉበት ቢዝነስ ራን የሚያደርጉበት ሚንስ ነው ምን ፓርትነርሺፕ። ኮርፖሬሽን ላይ ስትመጡ ደግሞ አደኔም ኢንዲኬት ኮርፖሬት የሚያደርጉ ስቴክሆልደሮች ወይም ደግሞ ሼር ሆልደሮች አሉ which means ሼር ነው የሚገዙትኝ ወይም ደግሞ ስቶክ ነው የሚገዙትኝ and then at the end of the period ያተረፉትን ትርፍ ባላቸው ሼር መጠን ይከፋፈላሉ ማለት ነው። ጥያቄው ምን እንደሚለን in which the ownership is divided into what a share of a stock is known as ወይም ደግሞ በሼር የተከፋፈለ ወይም ደግሞ በሼር መጠናቸው ፎርም የሚያደርጉት ቢዝነስ ምን እንለዋለን? ኮርፖሬሽን እንለዋለን ማለት ነው። the answer will be what? D. corporation. ወደ ሁለተኛው the resource owned by a business is called what? A. asset, B. liability, C. the accounting equation, D. owner's equity. አሁን ያደረግነው አው ከተባለ liability ነው። አሁን ያደረግነው ወይ ደግሞ የኛ በእኛ ስራ ያለ ወደፊት ለኛ ካሽ ኢንፍሎ የሚያመጣልን ወይም ደግሞ ካሽ ወደኛ እንዲመጣ የሚያደርግልን የሪሶርስ አይነት ምንድነው? እንደምናውቀው it is what? asset. it is what? it is the resource owned by the entity which have a future cash inflow ወይም ደግሞ ወደኛ ወደፊት ካሽ ለኛ ኢንፍሎ የሚያደርግልን። liability ደግሞ the resource owned by what? the business which have cash outflow in the future ወይም ደግሞ ወደፊት ከኛ ካሽ ወጪ የሚሆነው። ለምሳሌ እዳ ከተባለ ዛሬ ከተበደርነው ወደፊት ምን ነው ምን ከፍለው ነው። አሴት ሲሆን ደግሞ ዛሬ የሆነች ዕቃ እንገዛለን በሱ ዕቃ ደግሞ ተጠቅመን ወደፊት ካሽ ኢንፍሎ ወደኛ ካሽ እንዲመጣ እናረጋለን ማለት ነው። the answer is what? A. it is asset. The third question is what? it is the listing of a business entity's assets, liability and owner's equity as of a specific date is known as a statement of financial position. ይሄኛው በአይፋርስ ስማቸው በተቀየሩት ነው ያደረግነው። በሱ እንትን ባሉትኝ B. statements of owner's equity አለዚህኛው ጋር ተቀላቅላ ይገባች ናት። ከዚህ በኋላ ያለውን እንትን አትበሏትኝ። እቺ ከዚህች በኋላ ያለችዋን ሳይድ እንተዋትና already ተቀላቅላ ስለገባችብኝ ነው። እቺኛን እናውጣትና እናቲ A says what? statement of financial position. statement of financial position አሁን ላይ በአይፋርስ የምንጠራው ነው። ስለ አይፋርስ ሁላችሁም ነው አላችሁ ብዬ አስባለሁ። አይፋርስ ላይ statement of financial position ማለት በጋፕ ላይ ምን ብለን የምንጠራው ማለት ነው?
ባላንስ ሺት ብለን የምንጠራው። ቢ ስቴትመንትስ ኦፍ ኦነርስ ወይም ደግሞ ኦነርስ ኢኩዊቲ ስቴትመንት ነው። ሲ ፕሮፊት ኦር ሎስ ስቴትመንት አሁን ላይ ባይፋሪስ ፕሮፊት ኦር ሎስ ስቴትመንት ነው የምንለው። በጋፕ ምን ብለን የምንጠራው የነበረው ማለት ነው ኢንካም ስቴትመንት። ዲ ስቴትመንት ኦፍ ካሽ ፍሎ ሶ ስለ ካምፓኒው አሴትስ ላያቢሊቲ ኤንድ ኦነርስ ኢኩዊቲ የሚነግረን ስቴትመንት ወይም ደግሞ ያንን የሚነግረን ሪፖርት ምን እንለዋለን? ስቴትመንት ኦፍ ፋይናንሻል ፖዚሽን ወይም ደግሞ በድሮ አጠራሩ ባላንስ ሺት የምንለው ማለት ነው። it tells about the company assets liability and what owner's equity የፋይናንሻል የቢዝነሱን ፋይናንሻል አቋሙ ምን ይመስላል የሚለውን የሚያሳየን ማን ነው? ስቴትመንት ኦፍ ፋይናንሻል ፖዚሽን ወይም ደግሞ ባላንስ ሺት ብለን የምንጠራው ማለት ነው። so the answer will be what a statement of financial position. so ሲ ላይ እንግባ። if the total asset increased by 20,000 the amount and the direction or increase or decrease of the change in owner's equity of that period is what እዚህኛው ጋር ያለችውን እንውሰዳት and then the total liability increased by 12,000 የምንለው ወደዚህኛው ጋር የመጣች ስለሆነ ነው የኤዲቲንግ ነው። so ጀነራል ሐሳቡን እንገራችሁና ወደ መልሱ እንሄዳለን። ቶታል አሴቱ በስንት ጨመራለ? በ20 and then ደግሞ ቶታል ሊያቢሊቲው እዚህ ጋር ባለችው በ12000 ኢንክሪዝ አደረገ። so ኦነርስ ኢኩዊቲ ላይ ያለው ኢፌክቱ ምንድነው የሚለውን ነው። በአካውንቲንግ ትልቅ ሌላ ምን ሰራው ነገር የለም። ትልቅ በአካውንቲንግ ላይ ያለ ትልቁ ኢኩዌሽን ምንድነው እንደምታውቁት አሴት is equals to what liability plus ኦነርስ ኢኩዊቲ ነው። በቃ ይሄ ነው ትልቁ በአካውንቲንግ ላይ የምንሰራው ትልቁ ስራችን ማለት ነው። so asset is equals to liability plus ኦነርስ ኢኩዊቲ ከሆነ ኦነርስ ኢኩዊቲ የምንለው ምንድነው ማለት ነው? ከአሴታችን ሲቀነስ ሊያቢሊቲያችን ማለት ነው። so በዚህኛው ሄደን አሴታችን በስንት ጨምሯል ተባለ? በ20000 ከ20000 ሲቀነስ ሊያቢሊቲያችን ስንት አለ? 12000 so 8000 ምንድነው ያለው የሚያሳየው ኢንክሪዝ ነው የሚያሳየው ማለት ነው። so 8000 ኢንክሪዟን ምን እናረጋታለን ማለት ነው? መልሷ ትሆናለች ማለት ነው። ከምን ቀንሰን ከ20000 ስንት ቀንሰን 12000 ስንቀንስ 8000 አሁን ፖዚቲቭ አይደለም የሚያሳየን 8000 ኢንክሪዝ አለ ኦነርስ ኢኩዊቲ ላይ ማለት ነው። so the answer will be what C ማለት ነው። so አምስተኛው ጥያቄ ላይ ስንሄድ if revenue was ብር 45000 expense were ብር 37500 and the owner's withdrawal were ብር 10000 the amount of net income or net loss would be what? A 45000 net income, B 7500 net income, C 37500 net income, and then D 2500 net loss. so this ጋር ኮንሲደር ማድረግ ያለብን ምንድነው? እኛን ትንሽ ለማወዛገብ የመጣች ነገር አለች። እሷን በደንብ ማየት ያስፈልጋል። which means የዊዝድሮዋል ኢፌክቱ ምንድነው? ወይም የኦነርስ ኢኩዊቲ ዊዝድሮዋል ኢፌክቱ አፌክት የሚያደርገው ምናችንን ነው? ኦነርስ ኢኩዊቲያችንን ነው። ወይም ደግሞ የኦነርሱን ካፒታል ነው እንጂ አፌክት የሚያደርገው ከምንሰራው ፕሮፊት ኦር ሎስ ስቴትመንት ጋር ወይም ከኢንካም ስቴትመንት ጋር የተያዘ አይደለም። so እዚህ ጋር ምን ተሰጥቶናል? ሬቨኑ ስንት ተሰጥቶናል? 45000 ብር ተሰጥቶናል አይደለ? ሬቨኑ ስንት ተሰጥቶናል? 45000 ብር ነው እዚህ ጋር ለምታ and then expense ወጪ ነው አይደለ? so ከ45000 ስንት ነው የምንቀንሰው? 37500 which is what the expense አይደለ? expense incur ያደረገው ስንት ነው አለ? 37500 ማለት ነው። ስለዚህ ከ45000 ላይ ስንት ነው የምንቀንሰው ማለት ነው? 37500 so ምንድነው ማለት ነው? 7500 ምን አለ ማለት ነው? ኔት ኢንካም ነው። ዊዝድሮዋል ኢፌክቱ ምን ላይ ነው የምናሳየው ማለት ነው? ኢኩዊቲ ስቴትመንት ላይ የኦነሩን ዊዝድሮዋል ኢፌክቱን እዛ ላይ እናሳያለን ማለት ነው። so the answer will be what B እንዳልኳቸው ኦነርስ ዊዝድሮዋል አፌክት የሚያደርገው ምናችንን ነው? ኦነርስ ኢኩዊቲያችንን ነው አፌክት የሚያደርገው ማለት ነው። so እዚህ ጋር a debit may signify
ዴቢት የምናሳየው ለምሳሌ በጣም እኔ በተማሪ ላይ ያለው ሁሌ የምጠቀማት ነገር አለች let's say አሴታችን አለ and then በዚህኛው ላርገውና ሰው እዚህ ጋር ላሳያችሁ ሁሌ እኔ የምጠቀማት የነበረው asset and expense ሁሌ አብሬያቸው ወስዳለሁ and then liability and then revenue ደግሞ አንድ ላይ ወሰዷቸው ሁሉ ጊዜም asset and expense increase ያደርጉ asset and expense ምን ጊዜ የሚመዘገቡት በዴቢት ሳይድ ነው ምን ጊዜ increase ያደርጉ decrease ያደርጉ ቺን በደንብ ያዟት decrease ያደርጉ ደግሞ ምን ጊዜ በምን ሳይድ ሪከርድ ይደረጋሉ በክሬዲት ሳይድ ይደረጋሉ liability and revenue ላይ always increase ያደርጉ ምን ሳይድ ይመዘገባሉ በክሬዲት ሳይድ ይመዘገባሉ so ልክ decrease ያደርጉ ደግሞ በምን ሳይድ ይመዘገባቸዋል ማለት ነው በዴቢት ሳይድ so በዚህ ተነስተን ይሄን ጥያቄ ነው a debit may signify a increase in asset account asset and expense increase ያደርጉ ዴቢት ላይ ነው so this is what true b decrease in asset account decrease ያደርግ ምን ላይ ነው ክሬዲት ላይ ነው እንጂ ዴቢት ላይ አይደለም so this is what wrong so c increase in the liability account ሲያደርግ ምን ላይ ነው ማለት ክሬዲት ላይ ነው አለን so this option also what wrong so d ላይ decrease in owner's equity capitalም decrease ሲያደርግ ምን ላይ ነው ሪከርድ የሚደረገው ወይ ማቀደም እንዳልኳችሁ ኢንክሪስ ያደርግ ዴቢት ላይ ኖርማል እንትኑ decrease ያደርግ በክሬዲት ሳይድ ነው የሚሆነው ማለት so the answer will be what a increase in asset account ይሆናል ማለት ነው so ሰባተኛው ጋር እንግባ which one of the following are the normal credit balance let's say cash ምንድነው it is an asset so normal ሳይዱ ምንድነው ዴቢት ነው normal credit ይሄ አይሆንም account receivable is what an asset normal ሳይዱ ምንድነው debit so it's also what wrong see what asset see በጀነራል ስላደረገ ነው normal ሳይዱ debit ነው liability ግን normal ሳይዱ ምንድነው ብያችኋለሁ credit ነው ማለት ነው so the answer will be what D ማለት ነው so ወደ ስምንተኛው ስንመጣ the form listing in the title and the balance of the amount in the ledger on a given date is known as profit or loss statement B statements of positions D owner's equity E trial balance የታይትላቸውን የአካውንት ታይትሉን አስቀምጦ አንደን ደግሞ ባላንሳቸውን የሚያስቀምጠው የኛውን ዲቴል መግባት ያስፈልግም it will be what D trial E trial balance ታይትላቸውን እኔ በዴቢት ክሬዲት አስቀምጦ አደን ባላንስ ማምጣት ስለሆነ ማለት ነው እዚህኛው ላይ ብዙ መፍጨት አያስፈልግም so ዘጠነኛው ጥያቄ when the stockholders invest cash in the business stockholders ቢዝነስ ላይ ኢንቨስት ሲያደርጉ ሁለት ነገራችን ነው አፌክት የሚያደርገው እኔ አሴት ሳይድ ማለት ካሻችን ኢንክሪዝ ያደርጋል ሁለተኛው ደግሞ ካፒታላችን ይጨምራል ካፒታላችን የሆነ ሴንስ ምንድነው ኮመን ስቶካችን ይጨምራል ሪከርዱ እንደሚሆነው ምንድነው ካሽ ዴቢት እናደርጋለን ኮመን ስቶክ ክሬዲት እናደርጋለን ሰው ለዚህ ነው የሚሆነው ምንድነው ካፒታል ስቶክ ዴቢት አይደለም cash is debited and the capital or common stock is what credit እንዳልኳችሁ ኢንቨስትመንት ልክ ሲጨምር ካሻችን ይጨምራል and then common stockአችንም ይጨምራል so the answer will be what C assume that the cash is paid for the insurance to cover 3 years period the recommended debit and credits are pre-insurance ወይም ደግሞ ለኢንሹራንስ prepaid insurance ስንከፍል መጀመሪያ ላይ አሴት ነው አሴት ሲጨምር ዴቢት ሳይድ ነው የሚመዘገበው so debit prepaid insurance debit እናደርጋለን ካሽ ደግሞ ስለከፈልን ካሽ ክሬዲት እናደርጋለን ማለት a company received the cash from the customer in a payment of a future delivery service the correct debt and credits are unearned revenue ምንለው ምንድነው አሁን ላይ እንቀበላለን ግን ሰርቪሱን የምንሰጠው ለወደፊት ነው ለምሳሌ አንድ
ሞዴል ለማስተዋወቅ ለአንድ አመት ለማስተዋወቅ ቀድማ ብር ትቀበላለች አመቱን ሙሉ ግን ታስተዋውቃለች ሶስቱ እንዴት ነው ሪከርድ የምናደርገው ካሽ